ሕይወት ምርጫ ነው። ሰው በመረጠው ይኖራል። ምርጫዎቻችን ትክክል ወይም ደግሞ ስህተት ሊሆኑ ይችላሉ። ግን ምንም ይሁን ምን እኛ መሆን የምንፈልጋቸው ነገሮች ናቸው። ወይም በሌላ በኩል መሆን ከምንፈልገው ነገር የሚያዘገዩን አሊያም የሚያስቀሩን ነገሮች ናቸው። የሚገርመው ነገር ደግሞ በጣም አስቸጋሪው ምርጫ አብዛኛውን ጊዜ በሁለት ጥሩ ነገሮች መሃል ነው። ዝምታ ወይም ጩኸት፣ መደበቅ ወይም መታየት፣ መፍዘዝ ወይም መቅበዝበዝ። እያንዳንዱ ውሳኔ ዋጋ አለው፣ ከባድ ዋጋ። የወሰንነው ውሳኔ መሆን የምንፈልግበትን ቦታ ከሩቅ ሆነን እንደ ባይተዋር እንድናየው ወይም ደግሞ ራሱ ቦታ ላይ ሆነን ሳንነካው እንድናደምቀው ሊያደርገን ይችላል። ራቅ ብሎ ማየትም ቀርቦ ማድነቅም ምርጫ ነው። አንዱ ውሳኔ ለቀጣዩ ውሳኔ፣ አንዱ ምርጫ ለቀጣዩ ምርጫ መንገድ እያመቻቸልን ነው። ወደ ቀኝ ወይም ወደ ግራ፣ ወደ ላይ ወይም ወደ ታች፣ ፍርሃት ወይም ድፍረት፣ ገንዘብ ወይም ፍቅር፣ ምቾት ወይም እድገት፣ ህልም ወይም ጸጸት። ግን ምንም ይሁን ምን ልክ ይሁንም ስህተት ሀሳባችንን አንቀይርም። ለራሳችንና ለሰዎች የምንናገረውን ታሪክ እንለውጣለን። ተሳሳትኩ ብሎ ከመቀበል ይልቅ ታሪካችንን ፈጥሮ ራስን ማታለል ቀላል ነው። የሰው መንገድ ሁሉ በዓይኖቹ ፊት ንጹህ ነው። ትዕቢት ጥፋትን፣ ክፉ መንፈስ ውድቀትን ይቀድማል። ቢሆንም ግን የፊተኛው ነገር ማስተዋልና ጥንቱንም ነገር ማሰባችን አይቀርም። ምርጫ ሕይወት ምርጫ ነው። ሰው በመረጠው ይኖራል።